ጋይስ ከዛ በኋላ ላችኋለሁ መገፍተሩ ጀመረ። እንግዲህ የመጀመሪያ የገፈተረኝ ሰው ማን እንደሆነ ልንገራችሁ። ካሜራማኑ ነው፣ የአይሾስፒድ ካሜራማኑ ማለት ነው። ሲገፈትር እንዴ በቃ ላይ ግን እንደዚህ ምን ጭቅር ያደረገኝ ወደ ኋላ ነው እንደዚህ የሄድኩት ማለት ነው። ደነገጥኩኝ የዛኔ ላይክ ሲሪየስሊ ነው የምላችሁ። የዛኔ በቃ ክብሬ ተነሳብኝ። ማን አባቱ ነው የሚገፋኝ ምናምን በውስጤ ማለት ነው። በቃ ከራሴ ጋር ፍልሚያ ላይ ነኝ። ግን ደግሞ አት ዘ ሴም ታይም በቃ ላይክ ሳሚም እያየሁት ነው ዩ ኖ ላይክ ከህልሙ ላይ ነው ያለው። በቃ ላይ ስኬቱ ላይ ነው ያለውና ምን አገባኝ አልኩኝና አለፍኩት። ገባችሁ አይደለ? እና ካሜራማኑም ትክክል ነው ብዬ አስባለሁ። ሰዎች ምናምን ሲያቋርጡ እንትን ካሜራው እንትን ያደርጋል፣ በቃ ይገፋል በጣም። ምክንያቱም መለመን አይችልም፣ ዞሮ በቃ መግፋት ነው ያለበት እንዲቀርጽ ማለት ነው። ገባችሁ? ከዛ በኋላ አላችኋለሁ ተገፈተርን። ከዛ መጣላችሁ ሴኩሪቲው እንደገና ደግሞ ዲግ ገባችሁ? አልደበደበኝም፣ አልመታኝም፣ ግን በቃ እጁ ማለት ነው እውነቴን ነው ትልቅ ከመሆኑ የተነሳ እዚህ ደርሶ እያለ ገና ይደርስባቸዋል። እናንተ እኮ እዛ ናችሁ፣ ግን እሱ እዚህ እኮ ነው፣ ግን ደርሶባቸዋል። በጣም ትልቅ ነው። እሱ ከመድረሱ በፊት ጡንቻው ይደርሳል ነው የምላችሁ። ተገፈተርኩ ወደኋላ። ከዛ እንደገና ጋርዶቹ በቃ አልፋታሉኝ፣ ለምን እንደሆነ ባላቅም በቃ አልፋታሉኝ። አረ ትራንስሌተሩ ነኝ እኔ ነኝ ማስተረጉምለት አሁን ምናምን እያልኳቸው አይፋትኝም። ኖ ይሉኛል። ወደዛ እኔ ማድነቅ የምፈልገው የኛዎቹን ነው፣ ሱፍ ለብሰው የነበሩት። እግዚአብሔርን እናንተ ባለውለታዬ ናችሁ። በቃ ላይ ምን ልበላችሁ፣ በቃ ጭንቀታቸው እኔ ላይ ነበረ። እየዞሩ አሩናይ ናግባ ሳብ ያደርጉኛል። አሩናይ ቦታ ያመቻቹልኛል ምናምን። ኧረ በስመ አብ። እነሱ ባይኖሩም በምንም ተአምር አልገባምም፣ በምንም ተአምር አላወራውምም ነበር ሳሚን ማለት ነው። በስነ ስርዓት ተረዳችሁኛ? ዚመር ሴኩሪቲ ተአምረኛ። ቴንክ ዩ ሶ ማች። አንድ ግድንግል ሴኩሪቲ ነበር እንደዚህ አቅፎ ከሌሎቹ የአይሾስፒድ ጋርዶች ጋር በቃ እየተፋለመ ነበር እያስገባኝ የነበረው። ሊይዙኝ እጃቸው እንደዚህ ያደርጋሉ የአይሾስፒድ ጋርዶች፣ የኛዎቹ ደግሞ እንደዚህ አድርገው ሳብ ያደርጉታል በክብር ማለት ነው። አሁን በስመ አብ እንዴት አባቴ እንደኮራውኝ ልነግራችሁ አልችልም።